ሰላም ጤና ይስጥልኝ እንደምናችሁ ግርማ እባላለሁ። ፖፖ ላይፍ ለሚባለው አፕሊኬሽን አንዳንድ ትምህርቶችን እንድንማማር ፈልጌ ነው እና ፖፖ የሚባለው አፕሊኬሽን በአሁኑ ሰዓት እንግዲህ እንደምታውቁት በሀገራችን ላይ በከፍተኛ ሁኔታ ሰዎች እየሰሩት የተጠቀሙበት ያለ አፕሊኬሽን ነው። ስለዚህ ምናልባት አዲስ ሰዎች ካላችሁ ስለዚህ አፕሊኬሽን ማወቅ የምትፈልጉ ሰዎች ካላችሁ ለእናንተ የሚሆን ትምህርት ነው ማለት ነው። ይሄ ከዚህ በኋላ በተከታታይ ስለዚህ አፕሊኬሽኖች ትምህርቶች ይኖሩናል ማለት ነው። ይሄ የመጀመሪያው ክፍላችን ነው የሚሆነው። ስለዚህ መጀመሪያ እንግዲህ ፖፖ የሚባለው አፕሊኬሽን ምንድነው ከሚለው እንነሳና እየተማማረን እንቀጥላለን ማለት ነው። ፖፖ የሚባለው አፕሊኬሽን ወይም ፖፖ ላይቭ የሚባለው አፕሊኬሽን ኢንተርኔትን በመጠቀም ወይም ስልካችንን በመጠቀም የምንሰራው ቢዝነስ ነው። የኔትወርክ ማርኬቲንግ ስኪም ያለው ወይም ደግሞ ኔትወርክ ማርኬቲንግ የሚባል አይነት የቢዝነስ ዘርፍ ነው ባለው ማለት ነው። ኔትወርክ ማርኬቲንግ እንግዲህ እንደምታውቁት ከዚህ በፊትም የተለያዩ የኔትወርክ ማርኬቲንግ አይነቶች በሀገራችን ገብተው ሲሰሩ ነበረ። ብዙዎቹ ፌል አድርገዋል። ምክንያቱም እነዚህን አፕሊኬሽኖች ለመጠቀም ከዚህ በፊት እንደነበረው ዲጂታል በሆነ ቀላል መንገድ በሆነ ዊዛውት ኖ ኢንቨስትመንት ወይም ደግሞ ምንም አይነት ኢንቨስትመንት ሳናደርግ የምንሰራቸው አፕሊኬሽኖች ሳይሆኑ ብዙ ገንዘብ አውጥተን ከዛም ደግሞ የምንጠቀማቸው ፕሮዳክቶች ናቸው። እነኛ ፕሮዳክቶች ብዙም ለሚገዛቸው ሰዎች ያን ያህል ትልቅ ጥቅም የማይሰጡ አይነት ስለነበሩ አብዛኞቹ ኔትወርክ ማርኬቲንጎች የተወሰኑ ሰዎችን ከጠቀሙ በኋላ ፌዝ አውት አድርገዋል። እና ታስታውሱ እንደሆነ ኩዌስትኔት የሚባል ነበረ፣ እንደገና ቲያንሺ የሚባል ነበረ እና እንደዚህ አይነት የተለያዩ የኔትወርክ ማርኬቲንግ አይነቶች ነበሩ። ለተወሰነ ጊዜ ተሰርቶባቸው ፌል አድርገዋል። ይሄ አፕሊኬሽን ግን አንደኛ ምንም አይነት ኢንቨስት የምናደርገው ነገር የለም። ኢንቨስት የምናደርገው ማለት ከገንዘብ አንጻር ማለት ነው። ምናልባት ኢንቨስት ካደረግን የምናደርገው ምንድነው ኢንተርኔት ኮኔክሽን እና ስልካችንን ነው የምንጠቀመው የዚህ አፕሊኬሽን ስንሰራ ማለት ነው። ከዚህ ውጪ ግን በገንዘብ ተገደን የምናወጣው ወይም ደግሞ በግድ ለመጀመር ይሄን ያህል ገንዘብ አውጥታችሁ መስራት አለባችሁ የሚባል ነገር የለም። ምናልባት ወደፊት እናንተ ቢዝነሳችሁን እያሰፋችሁት ለመሄድ ሪተርኑን እያያችሁ ፕሮግረሳችሁን እያያችሁ የተሻለ ነገር ለመስራት ብላችሁ ለምሳሌ ኮይኖች ልትገዙ ትችላላችሁ። እንደዚህ አይነት ነገሮች በእናንተ ፍላጎት የሚደረግ ነገር ነው እንጂ ቤዚካሊ ቢዝነሱ ምንም አይነት ወጪ ሳታውጡ ምንም አይነት ገንዘብ ኢንቨስትመንት ሳታደርጉ መጀመር የምትችሉት የቢዝነስ አይነት ነው። ይሄ ፖፖ ላይፍ የሚባለው ምንድነው? ፖፖ ላይፍ የኮይን ትራንዛክሽን ነው። እንግዲህ አፕሊኬሽን ነው። በመጀመሪያ ስልካችን ላይ የሚጫን አፕሊኬሽን ነው። በአፕሊኬሽን ነው የምንሰራው። አፕሊኬሽኖች ሁሉም አላማ አላቸው። ለምሳሌ ፌስቡክ አለ፣ ቲክቶክ አለ፣ ዩቲዩብ አለ። ሁሉም የራሳቸው የሆነ ታርጌት ኦዲየንስ አላቸው እና እነኛ ኦዲየንሶች ለምሳሌ አሁን ዩቲዩብ አንድ ሰው ለስራ ቢል ዩቲዩብ አካውንት ይከፍታል። ያን ዩቲዩብ አካውንት ከከፈተ በኋላ እዛ ዩቲዩብ አካውንት ላይ ስራውን እየሰራ ቪዲዮዎችን አፕሎድ እያደረገ ሰዎች ቪዲዮዎች ባዩ ቁጥር ያ ዩቲዩብ የሚባለው ካምፓኒ ለዛ ሰው ይከፍለዋል ማለት ነው፣ እንደ እይታው መጠን። ሌሎች ደግሞ እንደ ቲክቶክ ያሉ አፕሊኬሽኖች ደግሞ አንድ ሰው ቲክቶክ አካውንት ይከፍታል። ስለዚህ ያን አካውንት ከፍቶ በዛ አካውንት ስራ በሚሰራበት ወቅት ያን የሚሰራውን ኮንተንት የሚወዱ ሰዎች ጊፍት ይሰጡታል ለዛ ሰው። ስለዚህ ያንን ጊፍት በመቀበል ገንዘብ ወይም ደግሞ ቢዝነስ ሜክ ያደርጋል ማለት ነው። ከዛ ደግሞ በዛ በሚኖረው እውቅና ደግሞ ማስታወቂያ ይሰራል። እነኚህን ነገሮች በማድረግ ቢዝነስ ይሰራል ማለት ነው ያን ኮንተንት ክሬተሩ። ፖፖ ላይ ስንመጣ ይሄ አፕሊኬሽን ምንድነው የሚያደርገው ካላችሁኝ፣ የመጀመሪያው የሚሰራው ነገር ምንድነው? ኮይኖች ነው ትራንዛክሽን የሚኖሩት። እናንተ ለምሳሌ እንዳልኳችሁ ቀደም የፒራሚድ ስኪም ነው ያለው ወይም ደግሞ የኔትወርክ ማርኬቲንግ አይነት ነው። እንደ ኔትወርክ ማርኬቲንግ ነው። እናንተ ለምሳሌ በስራችሁ ሰዎችን ታስገባላችሁ። ይሄ አፕሊኬሽን ሬጅስተር አድርገው በእናንተ ስር ሆነው የሚሰሩ ሰዎችን ሪክሩት ታደርጋላችሁ። ከዛ በኋላ እነኚህ ሰዎች በእናንተ ስር ሆነው በሚሰሩበት ወቅት እነኚህ ሰዎች የሚያደርጉት ትራንዛክሽን ወይም ደግሞ ኤክስቼንጅ የሚያደርጓቸው ኮይኖች ላይ ኮሚሽን ታገኛላችሁ ማለት ነው። ስለዚህ አፕሊኬሽኑ አትራፊ አፕሊኬሽን ነው ወይም ካምፓኒው አትራፊ ካምፓኒ ነው። የሚያተርፈው ግን እንዴት ነው? እያንዳንዱ ሰው በሚሰራው የኮይን ትራንዛክሽን በሚያገኘው ኮሚሽን ነው ማለት ነው ሰርቫይቭ የሚያደርገው። ልክ እንደ ባንክ። አሁን ባንክን ብትወስዱ ለምሳሌ አንድ ባንክ የመጀመሪያ ባንክ ሲከፈት የመጀመሪያ ስራው ምንድነው? ክላይንቶችን መሰብሰብ ነው ወይም ደግሞ የዛ ባንክ ውስጥ ተጠቃሚ የሆኑ ሰዎችን መሰብሰብ ነው። ሰዎችን በተለያየ መንገድ ሊሰበስባቸው ይችላል። ማስታወቂያ አስነግሮ ሊሰበስባቸው ይችላል። ወይም ደግሞ መንገድ ላይ እያሉ የዚህ ባንክ ቡክ ክፈት እያሉ ቡክ በማስከፈት ሊሆን ይችላል። በተለያየ መንገድ ሰዎችን ይሰበስባል ያ ባንክ። የተሰበሰቡ ሰዎች ቡካቸውን ይዘው ቁጭ ካሉ ምንም የሚያገኘው ገንዘብ የለም። ያ ባንክ ገንዘብ የሚያገኘው መቼ ነው? ትራንዛክሽን መፈጸም ሲጀምሩ ነው። እዛ ባንክ ውስጥ ማስቀመጥ፣ ከዛ ባንክ መበደር ሲጀምሩ ይሄ ባንክ ምን ማድረግ ይጀምራል ማለት ነው? ስራ መስራት ይጀምራል ማለት ነው። ትርፍ ማትረፍ ይጀምራል ማለት ነው። ሴም ወይ ይሄ ፖፖ የሚባለው አፕሊኬሽንም ይሄን ነው የሚያደርገው። ኮይኖች አሉ። አንድ ሰው ለምሳሌ ሬጅስተር ሲያደርግ 100 ኮይን ይሰጠዋል። ከዛ በኋላ ግን ኮይኑን እርን ማድረግ አለበት። ልክ አሁን ባንክ ላይ የገባው ሰውዬ ባንክ ላይ ገንዘብ ለማስቀመጥ ስራ መስራት እንዳለበት ሁሉ ፖፖ ላይም ያለ እዚህ አፕሊኬሽን ላይ ያለ ሰው ስራ መስራት አለበት ማለት ነው። ስራ የሚሰራባቸው መንገዶች አሉ። ምንድናቸው የሚለውን በሚቀጥለው ክፍል ላይ እንማረዋለን። ግን እነኛን ስራዎች እየሰራ ምን ያደርጋል ማለት ነው? ኮይኖችን ይሰበስባል ማለት ነው። ኮይኖቹ ከሰበሰበ በኋላ የሰበሰባቸውን ኮይኖች ደግሞ
ማድረግ አለበት? ትራንዛክሽን መፈጸም አለበት። ትራንዛክሽን መፈጸም ማለት ምን ማለት ነው? ኤክስቼንጅ ማድረግ ከሌሎች ሰዎች ጋር መቀያየር አለበት ማለት ነው። ሶ ከሌሎች ሰዎች ጋር ሲቀያየር ይሄ አፕሊኬሽን ምን ማድረግ ይጀምራል ማለት ነው? 30% ከእያንዳንዱ ትራንዛክሽን ላይ ይቆርጣል፣ ለራሱ ይወስዳል ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ አንድ ሰው 1000 ኮይን ከሌላ ሰው ጋር ቢቀያየር ይሄ አፕሊኬሽን ምን ያደርጋል ማለት ነው? ከተቀያየሩት ከእያንዳንዳቸው ሰዎች ላይ 30% ወይም ደግሞ የ1000 ኮይን 30% 300 ኮይን ነው የሚሆነው። ስለዚህ 300 ኮይን ይቆርጣል ማለት ነው፣ ይወስዳል ማለት ነው። ስለዚህ ያ የወሰደው ኮይን ለዛ ካምፓኒ ምን ሆነ ማለት ነው? ፕሮፊቱ ሆነ ማለት ነው። ስለዚህ በዚህ መልኩ እያንዳንዱ ሰው በየቀኑ በሚሊዮን ወይም በቢሊዮን የሚቆጠሩ ኮይኖች ትራንዛክሽኖች አሉ። ከነዛ ሁሉ ትራንዛክሽኖች ላይ 30% በመቁረጥ ነው ኢንካሙን የሚያገኘው ወይም ደግሞ ሰስቴን አድርጎ የሚቀጥለው ማለት ነው። ስለዚህ እንግዳልኳችሁ ኔትወርክ ማርኬቲንግ አይነት ስለሆነ ለምሳሌ እናንተ ከላይ ትኖራላችሁ፣ ከናንተ ስር ሰዎች ታመጣላችሁ። እነኛን ሰዎች ያመጣችኋቸው ሰዎች ታሰልጥሯቸዋላችሁ፣ ታስተምሯቸዋላችሁ። ከዛ እነኛ ሰዎች ኮይን እየሰበሰቡ ትራንዛክሽን ሲፈጽሙ እናንተ ምን ታገኛላችሁ ማለት ነው? ኮሚሽን ታገኛላችሁ ማለት ነው። ሶ እነኛ ሰዎችም ደግሞ አልቲሜትሊ እዛ ጋር እየሰሩ መቅረት አይደለም። እነሱም ደግሞ በራሳቸው ከስራቸው ሰዎች ያመጣሉ። እነኛ ሰዎችም እየሰሩ ትራንዛክሽን ሲፈጽሙ ወር ላይ ያለው ሰው ምን ያገኛል ማለት ነው? ኮሚሽን ያገኛል ማለት ነው። ስለዚህ እንደዚህ እያደረገ ነው የሚሄደው። ልክ የፒራሚድ አይነት ሼፕ ያለው ወይም ደግሞ እንደ ዛፍ ቅርንጫፍ ያለው የቢዝነስ አይነት ነው ማለት ነው። ይሄ ፖፖ የሚባለው አፕሊኬሽን ኔትወርክ ማርኬቲንግ ነው። የኮይን ትራንዛክሽን የሚፈጸምበት አፕሊኬሽን ነው ማለት ነው። ሶ ይሄ የቢዝነስ ፕላትፎርም እንግዲህ እንዳልኳችሁ ባንክ ለሆነ ሰው አበድሮ ካበደረው ላይ የሚያገኘው ወለድ ፕሮፊቱ እንደሆነ ሁሉ ይሄ አፕሊኬሽን ደግሞ የሚያደርገው ምንድነው? ወለድ ሳይሆን ኮይኖችን በስሩ ያሉ ሰዎች በዚህ አፕሊኬሽን ውስጥ ያሉ ሰዎች በሚፈጽሟቸው ትራንዛክሽኖች ምን ያገኛል ማለት ነው? የ30% ኮሚሽን ያገኛል ማለት ነው። ሶ ኮሚሽኑ ብቻውን ሳይሆን የሚወስደው እንግዲህ ወደፊት አሁን እናንተ ኤጀንት ሆናላችሁ። ለምሳሌ አሁን አዲስ የሚጀምር ሰው ሆስት ነው የሚባለው በዚህ አፕሊኬሽን ላይ። ሶ አንድ ሆስት ትራንዛክሽኖች እየፈጸመ ሌቭሉን እያሳደገ ኤጀንት የመሆን አቅም ላይ በሚደርስበት ጊዜ ወይ ደግሞ ኤጀንት መሆን በሚችልበት ጊዜ ልክ ኤጀንት ሲሆን በስሩ ያሉ ሰዎች ትራንዛክሽን ሲፈጽሙ ከነሱም ምን ማግኘት ይጀምራል ማለት ነው? ኮሚሽን ማግኘት ይችላል ማለት ነው። ኮሚሽኑ እንግዲህ ለዛ ሰው የሄደ ፖይንት የሚባል ቦታ አለ፣ እዛ ላይ ይቀመጥለታል ማለት ነው። የኮይን እና የፖይንት ልዩነት ምንድነው የሚለው ነው ኦን ዘ ካሚንግ ሴሽንስ እንማራቸዋለን ማለት ነው። ስለዚህ በዚህ መንገድ ፕሮፊት እየተገኘ እርስ በርስ የሚካሄድበት ነው፣ እየታደገበት የሚሄድ ነው ማለት ነው። አንድ እዚህ ጋር ማወቅ ያለባቸው ነገር ምንድነው? የአፕሊኬሽን ኢንቨስትመንት አይፈልግም ብለናል። ያለ ኢንቨስትመንት የምትጀምሩት አፕሊኬሽን ነው ብለናል። አሁን በዚህ አፕሊኬሽን ላይ ከሌሎች ከምናውቃቸው አፕሊኬሽኖች ከነ ፌስቡክ ከነ ዩቲዩብ ከነ ቲክቶክ ምናምን የተለየ ነገሩ ምንድነው? ሌሎቹ አፕሊኬሽኖች ላይ ሰዎች ስራ በሚሰሩበት ጊዜ በአብዛኛው ክሪኤተሮቹ ኮንተንት ክሪኤተሮቹ ነው ፕሮፊት የሚያገኙት። እኛ ምንድነው የምናደርገው? እነሱ ፕሮፊት እንዲያገኙ እነሱ ጋር በመመልከት አስተዋጽኦ ነው የምናደርገው እንጂ እኛ የምናገኘው ነገር የለም። ምናልባት ከኮንተንቱ ከምናየው ኮንተንት እውቀት እናገኝ ይሆናል። ከገንዘብ ዋይስ ግን የምናገኘው ገንዘብ የለም። ለምሳሌ አንድ ሰው ቲክቶክ አካውንት ይኖረውና 1 ሚሊዮን ፎሎወሮች ይኖሩት ዛሬ የሚሰራውን ቪዲዮ 1 ሚሊዮን ሰዎቹ ሲያዩ 1 ሚሊዮኖቹም ሰዎች በማየታቸው ምክንያት ቲክቶክ ለዛ ሰው ገንዘብ ይከፍለዋል። ኦኬ ወይም ደግሞ ጊፍት ያገኛል። ያዩ ሰዎች ጊፍት ይሰጡታል። ዩቲዩብ ደግሞ ከሆነ ዩቲዩብ ካምፓኒ ይከፍለዋል ለዛ ሰውዬ። ያን ያዩት ሰዎች ግን ገንዘብ የሚያገኙበት ሚንስ የለም። ይሄ አፕሊኬሽን ግን ምንድነው ስፔሻል ነገሩ? ገንዘብ ያገኛል። ሁሉም ሰው እዚህ አፕሊኬሽን ላይ ያለ ሰው ይነስም ይብዛ ምን ያገኛል ማለት ነው? ገንዘብ ያገኛል። ገንዘብ ሜክ ያደርጋል ማለት ነው። ስለዚህ አስሎንጋስ ትራንዛክሽን እስከፈጸመ ድረስ አፕሊኬሽኑ ላይ አክቲቭ ሆኖ እስከተንቀሳቀሰ ድረስ ምን ያደርጋል ማለት ነው? ገንዘብ ያገኛል ማለት ነው። ስለዚህ ይሄ ፖፖ የሚባለው አፕሊኬሽን ሁሉም ሰው ገንዘብ የሚያገኝበት ይሄ ተመልካች ወይም ደግሞ ሌላው ሰው ገንዘብ የሰራ ይሄኛው ቁጭ ብሎ የሚያይበት ሳይሆን ሁሉም ሰው ገንዘብ የሚያገኝበት አፕሊኬሽን ነው ማለት ነው። ስለዚህ ይሄን አፕሊኬሽን ጠንክረን ከሰራን ሁላችንም መለወጥ እንችላለን። አንድ ማወቅ ያለባችሁ ነገር ምንድነው? በደንብ እየሰራን በሄድንበት ጊዜ በተለይ ደግሞ ኤጀንት ሆነን ከዛ በኤጀንሲ ውስጥ ሆነን እየሰራን በብዙ ሰዎችን በስራችን አስገብተን መስራት ከቻለን በጣም ብዙ የሚባል ገንዘብ እናገኛለን ማለት ነው። እና በአሁኑ ሰዓት በቀን ውስጥ በጣም ብዙ ፐር ዴይ 20 ሺህ 30 ሺህ 40 ሺህ ድረስ ገንዘብ በእኛ በኢትዮጵያ ብር የሚያገኙ ሰዎች አሉ። በሌላ ሀገር እስከ ግማሽ ሚሊዮን ድረስ በቀን የሚያገኙ በተለይ ህንድ ውስጥ ብዙ ሰዎች አሉ። ስለዚህ ይሄ ማለት ማለት ነው በጣም ከፍተኛ ገንዘብ የሚገኝበት አፕሊኬሽን ስለሆነ ሁላችንም ሲሪየስ ሆነን የምንሰራ ከሆነ ማግኘት እንችላለን። ይሄን ደግሞ የሚያሳየው ምንድነው? በወሬ ሳይሆን በጣም ብዙ ሰዎች በሀገራችን እንኳን ያሉ እየተጠቀሙበት ያለ 24 ሰዓት ቁጭ ብለው እየሰሩ ያሉ እና ቀላል የማይባል ገንዘብ ሜክ እያደረጉ ያሉ ሰዎች አሉ ማለት ነው። ስለዚህ ሁላችንም ያን ማድረግ የምንችለው ስለሆነ ያን መስራት የምንችለው ስለሆነ ሁላችንም እዚህ አፕሊኬሽን ላይ ተክተን በመስራት ራሳችንን መቀየር እንችላለን ማለት ነው።
ስለዚህ እንግዲህ ይሄን አፕሊኬሽን በመጠቀም ገንዘብ ሜክ እናድርግ ነው የሚል መልእክት ማስተላልፍላችሁ። የመጀመሪያውን ትምህርት እዚህ ጋር አበቃለሁኝ። በሚቀጥለው ደግሞ የፖፖ ኢንተርፌስ ወይ የዚህ አፕሊኬሽን ፖፖ ላይቭ የሚባለው አፕሊኬሽኑ ኢንተርፌሱ ምን ምን ነገሮችን ይዟል፣ እንዴት አድርገን ነው ዳውንሎድ የምናደርገው፣ ከዛ ዳውንሎድ ካደረግን በኋላ እንዴት መጠቀም እንችላለን የሚለውን ስላጠቃቀሙ አንድ ኦዲዮ ሰራላችኋለሁ ማለት ነው። እስከዛው ደህና ሁኑ።